ያንቺ ትልቁ ስህተት 1000 ዓመት እንዳለሽ ራስሽን ትጠያለሽ። 1000 ዓመት እንዳለሽ ራስሽን ትንቂያለሽ። ራስሽን አታከብሪም። አለባበስሽ፣ ሰውነትሽ፣ ውበትሽ ሁሉም ነገር እየተበላሸብሽ ነው ያለው። ግን ስቲል ማለት ነው ሰዎችን እየወቀስሽ ስራሽን እየወቀስሽ ሰዓት የለኝም እያልሽ ማለት ነው አሁን ያለሽበት ህይወት ላይ ስታክ ሆነሻል። ማምለጥ አቅቶሻል አይደለ? እየተጨናነቅሽ ነው ያለሽው። ወደ ውጭ ስትወጪ ምንም ኮንፊደንስ የሚባል ነገር የለሽም። የምትፈልጊው ልብስ በነፃነት መልበስ አትችይም። በነፃነት መልበስ አትችይም። አምሮብሽ ምናምን በኩራት ማለት ነው። ሁሌም ስለ ሰው እንዳሰብሽና እንደተጨናነቅሽ ነው። ይህ ነው ደግሞ ወደዚህ ደረጃ ያደረሰሽ። ስለዚህ ማለት ነው ምርጫዎችሽን ማትቀየሪ ከሆነ ውጤትሽ ሁሌም ተመሳሳይ ይሆናል። ተጨናነቂ አትጨናነቂ፣ እግዚአብሔር መጥቶ አያድንሽም። ለዛም ነው እግዚአብሔርን ማገዝ ያለብሽ አንቺ። ምርጫ መምረጥ አለብሽ። አይምሮ የተሰጠሽ ለዛ ምክንያት ነው። ራስሽን አትወጂም፣ ራስሽን አታፈቅሪም፣ ራስሽን አታከብሪም። ይህ እኮ የስታንዳርድ ጉዳይ እኮ ነው። ስታንዳርድሽ ምንድን ነው? ራስሽን መሬት ላይ ወድቀሽ ማየት ለምደሽዋል? እሱ ነው የሚመችሽ አንቺ? ወይስ ራስሽን ሁሌም ከፍታ ላይ ማየት ትፈልጊያለሽ? ዘንጠሽ አምሮብሽ ጤነኛ ሆነሽ ውበትሽ ገራሚ ሆኖ የትኛው ነው የምትፈልጊው? ይህ እኮ የምርጫ ጉዳይ እኮ ነው። ቀን በቀን ስትነሺ ከዛ የምትመርጫቸው ምርጫዎች ማለት ነው ምን አይነት ውጤት እንደሚያመጡ ታውቂያለሽ አንቺ በአይምሮሽ። ግን ስቲል ተገደሽ እነዛ ምግቦች ትበያቸዋለሽ፣ የሚያበላሹሽ ምግቦች። ለምን? ኢትስ ቢካዝ አይምሮሽ ማለት ነው ቆንጆ እንዳልሆንሽ፣ ወፍራም እንደሆንሽ፣ እንደማያልፍልሽ፣ እንደማትለወጪ አምነዋል። ሞቲቬሽን የሚባል ነገር የለሽም አንቺ። ለዛም ነው ምግብ ፕሮግራም የጂም ፕሮግራም እያልሽ ከመሯሯጥ ማለት ነው አይምሮሽን ማነቃቃት አለብሽ። አይምሮሽ መገልበጥ መቀየር አለብሽ። ራስሽን እንደ ቆንጆ መመልከት አለብሽ። ራስሽን ማፍቀር አለብሽ። ከነ ውፍረትሽ ከነ ቦርጭሽ ነው የምልሽ። ገባሽ አይደለ? እሱ ካልሆነ ማለት ነው ከሳምንት በኋላ ተስፋ ትቆርጫለሽ። እኔ ድሮ አስታውሳለሁኝ ወደ ግሮሰሪ ስቶር እሄድና ማለት ነው በጣም ጤናማ የሆኑ ምግቦች እገዛለሁ። ግን ቤት ከመግባቴ በፊት ምን አደርግ ነበረ? በርገር ተሸክሜ ገባ ነበር ለመጨረሻ ጊዜ ብዬ። ይህ አስተሳሰብ ካለሽ አንቺ አይምሮሽ አንቺን እንደ ቆንጆ አይመለከትሽም። ለዛም ነው ቆንጆ የማያደርጉሽ ምግቦች እየዞርሽ እንድታመጪ ያዝዝሻል። ስለዚህ አይምሮሽ እንደ ቆንጆ መመልከት ከጀመረ አንቺን ግን ማለት ነው በርገር ከመብላትሽ በፊት አፍንጫሽ ያምሻል። አፍሽ ለራሱ ማለት ነው ይዘጋሻል። መክፈትም አትችይም። ይህ ደረጃ ላይ ካልደረስሽ አንቺ በምንም ተአምር አትከሺም። ብትቀንሽም ለወር ብቻ ነው። ከዛ በኋላ ውፍረት ውስጥ ትገበያለሽ። ስለዚህ አንቺ የሚያስፈልግሽ አሰልጣኝ ማለት ነው አይምሮሽ መቀየር የሚችል አሰልጣኝ እንጂ የጂም ፕሮግራም የአመጋገብ ፕሮግራም የሚሰጥ አሰልጣኝ ብቻ አይደለም።